አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼ እህቶቼ፣ ይህ ቪዲዮ ለብዙ ሙስሊም ወንድሞቼ እህቶቼ ጋር እንዲደርስ በደንብ ኮፒ ሊንክ አድርጉት። ቪዲዮ ቫይራል እየወጣ አይደለም። ታዲያ ይህችን መልእክት ወላሂ ብላሂ ብታስተላልፉ በጣም ትጠቀሙበታላችሁ። ታዲያ ምንድነው ሊያስተላልፍላችሁ የፈለኩት? ከፊት ለፊታችን ከወራቶቹ ሁሉ በላጩ የተባለ ወር፣ ይህ የተከበረ የረመዳን ወር ከፊት ለፊታችን እየመጣ ነው። ታዲያ ወንድሞቼ፣ በተለይ ወንዶች ወላሂ ብላሂ ምን አይነት ሁኔታ ላይ ነው ያለ ነው? ልንቀበለው የተዘጋጀን ሁኔታስ ምንድን ነው? ይህንን የተከበረ ወር እኮ ስንቶቻችን ናቸው ወላሂ ስንቶቻችን ከኋላችን ጥለን የመጠናቸው ሰዎች አሉ፣ ደርሶ ሳይጾሙት ማለት ነው። እኛ ግን አላህ ወላሂ በጸጋው እያደረሰን ስንት ጾም ጾመን መተናል። ስንት ረመዳንን ደርሰን ጾመናል፣ ተጠቅመናል። ወላሂ ብላሂ አላህ ብቻ ነው የሚያውቀው። ታዲያ ከዚህ ጾም ወላሂ ልንጠቀም የሚገባ ነው እና አላህ ደርሶ ከሱ ከተጠቀሙት ባሮቹ አላህ ያደርጋን። 8ቱ የጀነት በሮች የሚከፈቱበት፣ 8 የጀሃነም በሮች የሚዘጉበት፣ ሸይጣን የሚታሰርበት ይሄ የተከበረ ወር ነው ወላሂ። ታዲያ ከዚህ ወር ልንጠቀምበት ነው የሚገባው ወንድሞቼ እህቶቼ፣ እባካችሁ ወንድሞቼ። ይሄ በዘፈን የተዘፈቅንበት ሶሻል ሚዲያ ላይ ምንም ጥቅም ሳናገኝበት የተሸወድንበት፣ እባካችሁ ይሄ የማይጠቅመን ነገር ነውና ተመልሰን ዞር ብለን ራሳችንን ልንመለከት ይገባል። ሁኔታችን ተስተካክሎ እንጂ ረመዳን ሊመጣብን አይገባም። ወላሂ በኢማን ተዘፍቀን ነው። ኢማንን ልባችንን አላህ በኢማን ያብራልንና ወደ ኢማን እንመለስ። ቁርአንን እንቅራ። በረመዳን ወር ውስጥ ቁርአንን ስንቴ ማክተም አለብን ብለን ልናስብ ይገባል። ቁርአን የማናውቅ ከሆነ ወላሂ ቁርአንን በማዳመጥ ወደ ኢማን መመለስ አለብን። እባካችሁ ወንድሞቼ ራሳችንን እንመልከት። እህቶቼ ወንድሞቼ በዘፈን ሶሻል ሚዲያ ላይ በተለይ እህቶች የምትወጡ እባካችሁ ራሳችሁን ተመልከቱ። ይሄ የማያዋጣ አይነት ንግድ ነው ወላሂ ቢላሂ። ሶሻል ሚዲያ በጭራሽ ሴቶች አያዋጣችሁ። ራሳችሁን ተመልከቱ። መልካም ነገር የምታስተላልፉ እህቶች አላችሁ፣ አላህ ራሳችሁን ሳታጋልጡ የምታስተላልፉ እህቶች አላችሁ፣ አላህ ይጨምርላችሁ። ነገር ግን በዘፈንም በምንም እያላችሁ ሶሻል ሚዲያ ላይ የምትወጡ እህቶች እባካችሁ የአሲያን ታሪክ እንዳትዘናጉ። ወላሂ ቢላሂ አሲያ የዛ ምድር ላይ ጨካኝ የተባለው፣ በምድር ላይ እንደሱ ጨካኝ የለም የተባለው፣ በሱ ስር ምን ያክል ስቃይ የደረሰባት አሲያ የፍርዓውን ምስት እናንተ ሞዴል ልታረጓት የሚገባው፣ ትግስታችሁን ከሷ ልትማሩ የምትገባ አሲያ እናታችን ናት። እባካችሁ እሷን ሞዴል ልታረጉ የሚገባው። በትግስቷ በምድር ላይ ያለች ጀነት ሲሰራላት ያየች። አላሁ አክበር ሱብሃንአላህ። ወላሂ እህቶች እባካችሁ ብዙ አወራሁኝ መሰለኝ፣ አውፍ በሉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።